ሰላም ጤና ይስጥልኝ ውድ የጃፒ ሆም ተከታታዮቻችን እንኳን ደህና ከረማችሁ። እንግዲህ ለዛሬ ይዘንላችሁ የመጣ ነው ከ3 ዓመት በፊት ነበረ። እንግዲህ ይሄ ገጠመኝ በቅርቡ የገጠመኝ ቢሆንም ክስተቱ ግን የተከሰተው ከ3 ዓመት በፊት ነበረ። አቶ ተስፋዬ ይባላሉ። እንግዲህ ለልጃቸው በውክልና ዲያስፖራ ነው ውጭ ነው የሚኖረው ልጃቸው በውክልና እኛ ጋር ቤት ለመግዛት መጥተዋል ባንዶ እና በዛ ሰዓት ያጋጠማቸውን አጋጣሚ ከ3 ዓመት በኋላ ያንን ፕሮግረስ ሊያዩ ሲመጡ እኔ ነበርኩኝ ያጋጠምኳቸውና ክስተቱን ካየው በኋላ በጣም ነው ያዘንኩት። ፕሮግረሱን አሳየኝ ልጄ ይለኛል። እኔ ደግሞ እንግዲህ ስራዬ ነውና ያንን ላሳየው ወደዛ አብረን ተያይዘን ሰጠኝ። የውል ቁጥሩን የቤት ቁጥሩን አየሁኝ። ሁሉንም ነገር ተከታተልኩኝ በደንብ እነዛን በደንብ ሳይ የሱ ሳይት አጋጣሚ ያለው ከኛ ከቢሮ ወይም ደግሞ ከፊት ለፊት አስፋልት ዳር እሱ መረጥኩ ብሎ ካሰበው በብዙ ርቀት ላይ የሚገኝ ሳይታችን ላይ ነው። ማለት ሳይቱ አንድ ቢሆንም በውስጡ ግን በጣም ብዙ ብሎኮች አሉ እና ወደ 6 ብሎኮችን አቋርጠን ነው የሱ ቤት ላይ የደረስነው እና ያንን እያቋረጥን በምንሄድ ሰዓት ልጄ አለኝ። አልኩት ልጄ ይሄ ሁሉ መንገድ አልመጣንም ማለት ነው። እኔ ደግሞ ግዴታ የፍሎር ቁጥሩን አይቼ ነው መንቀሳቀስ ያለብን። ግድ የለውም ፋዘር፣ እኔ ማሳየው ትክክል ነው። እዚህ ጋር ፍሎር ቁጥሩ ላይ ያለውን እሱን ነው ማሳየው። ያ ማለት ትክክለኛው ቤት ይሄ ነው። እርሶ አሁን ሊረከቡት የሚችለው ቤት ይሄ ነው። ያንን ፕሮግረስ ማየት ከፈለጉ ከኔ ጋር ይሄዱ አልኩኝ። እሺ አሉ። ይሄድ ነው ልክ በመሃል በፍጹም አሉ በቃ ከዚህ መንቀሳቀስ የለብኝም ልጄ፣ አንተ አዲስ ነክ ግድ የለህም፣ እኔ አውቀዋለሁኝ፣ ቢሮአችሁ ጋር ወሰደኝ ወይም አስፋልት ዳር ላይ ወሰደኝ፣ ከዛ በኋላ እኔ እመራሃለሁ አለኝ። ተጠራጠርኩኝ። ምክንያቱም ከአስፋልት ዳር ያለው ቦታ ላይ ነው ወደ ላይ 6ኛ ላይ ማለት ነው። ከቢሮአችሁ ወደ ላይ ስንወጣ የምናገኘው ፊት ለፊት ያለ ብሎክ ነው የእሳቸው የሚጠቁሙ። ያ ደግሞ ሳምፕል ሀውሳችን ያለበት ቦታ ነው። ስለዚህ ያንን ቦታ ሊሉኝ እንደሚችሉ ተጠራጥሬ ያለሁኝ። ምክንያቱም ሳምፕል ሀውሱን በወቅቱ ያሉ ይሄኛው ሳይት ደግሞ ምናልባትም ፕሮግረሱ ዝቅ ያለ ስለነበር ወይ ሳይቱ ለመግባት የማይመች አጋጣሚ ሆኖባቸው ስለነበረ አልገቡም ማለት ነው የሚል ጥርጥር ወሰደኝና ሰውየው ጋራ ወደ በጣም መጨቃጨቅ ደረስን። በቃ ከዚህ በላይ አልሄድም ልጄ፣ አንተ አታውቀውም፣ አዲስ ነክ፣ ስለዚህ ወደ ኋላ ተመለስ፣ አሳየኝ፣ ግድ የለህም ያንን፣ ከዛ እኔ እመራሃለሁ አለ። እሺ ብዬ ቀጥታ ወደ ሳምፕል ሃውስ 3 ልጄ ትክክል በቃ ቤቷን አገኘሃት፣ ቤቷ እቺ ነች አለ። ተጠራጥሬ ስለነበረ ያንን ቦታውን ሲያይ ደስ ሲለው ሳይ አይ አልኩኝ፣ አዘንኩኝ በጣም። ምክንያቱም ይሄ ነገር እሱ ፈልጎት አይደለም እንግዲህ የገዛው፣ ይሄ ነው ተብሎ ነው እንግዲህ የገዛው። አብዛኛው ሰው ግን የሚመስለው ካምፓኒው ጋር ቀጥታ ሄዶ የሚገናኝ ያንን ካምፓኒው ተጠያቂ የማይሆንባቸው ብዙ ቦታዎች አሉ። ካምፓኒው ተጠያቂ የሚሆንባቸው ፓርቶች አሉ። ግንኙነታችሁ አብዛኛው ጊዜ ከሴልሶቻችሁ ጋር ነው የሚሆነው። ከስተመሮች ስመጡ ማወቅ ያለባቸው ይህንን ነው። ያንን ነገር በስቶክ በኩል በስቶክ አያያዝ ወይም ደግሞ በፍሎር ስህተት ብሎክ መለያየት የሚመጣን ነገር በሙሉ ድርጅቱ አይደለም የሚወቀሰው እዛ ጋር የሸጠው ሴልስ ነው፣ በወቅቱ ያለው የሸጠው ሴልስ። ስለዚህ ጥንቃቄ ማድረግ ይኖርባቸዋል። ድርጅቶች የሚወቀሱባቸው ፓርቶች አሉ። አዎ ከሴልሱ አቅም በላይ በሆኑ ነገሮች ማለት ነው። ለምሳሌ ፕሮግረስ ሲዘጋይ ልታናግሩ የሚችሉት ሴልሱን ሳይሆን ቀጥታ ድርጅቱን ነው የሚሆኑ ተጠያቂም ሊሆን የሚችለው። ወይም ደግሞ አሰራር ላይ የሆነ ስህተት ቢኖር ያልተሟሉ ነገሮች ቢኖሩ ይሄ መጠየቅ የሚገባው ድርጅቱ ነው። ከዛ ውጪ ግን ባለው ስቶክ አመራረጥ ላይ በተለይ ስቶክ አመራረጥ ላይ አንድና አንድ ተጠያቂው ሴልሱ ነው። ወይም ደግሞ በጣም ማወቅ ይኖርባቸዋል። ይህንን ደግሞ ስቶክ አመራረጥ በዚህ ዝግጅት ላይ እንደዚህ አይነት ስህተቶች እንዳይፈጠሩ ምናየው ይሆናል ማለት ነው። ምክንያቱም አንዴ ከተፈጠረና ከተሳሳታችሁ በኋላ ያ ነገር አብሯችሁ የሚዘልቅ ነው። ምክንያቱም አንድ ሳይት ላይ ሄዳችሁ በምትመርጡ ሰዓት ያ ድርጅት የፈለገውን ያክል ቆንጆ ሊሆን ይችላል፣ ጥራት ያለው ሊሆን ይችላል፣ የተሟላ ነገር ሊያቀርብላችሁ ይችላል። ነገር ግን እናንተ የመረጣችኋት ቤት ለእናንተ ሳቲስፋክሽን የምትሰጣችሁ ነች። ገዝቶ የከሰረ የለም። በእርግጥም ግን የመረጣችኋት ቤት ጥሩ ቪው ያላት፣ እይታዋ ጥሩ ይሆን፣ በሁሉም ነገር ላይ በቂ ብርሃን የሚያገኝ፣ እነዚህም ቦታዎች ለመምረጥ ስቶክ
እንዴት ነው ማወቅ የምንችለው የሚለውን ምናይ ይሆናል። ተከታተሉን እንግዲህ። እሺ ወደዛ ሳይት ተጋብዘን ሄደናል። ሳይት ኦፊስ ይውልን ብለዋል ሴልሶች፣ ድርጅቶች ወይ ያንን ድርጅት ብቻ ቤት ልንገዛ ወደዛ ካምፓኒ ሄድን። ስለዚህ ያንን ካምፓኒ አናውቀውም ወይም ደግሞ ቦታውን ለዛ ቦታ አዲስ ነን፣ ግን ስቶክ በስርዓት መያዝ ይቻላል እንዴት የሚለውን እናያለን። መጀመሪያ እዛ ጋር ያሉትን ሳይቱን ያለበትን አቀማመጥ ሙሉ በሙሉ እናያለን። በዙሪያው ላይ ያሉ ታሪካዊ ቦታዎች ወይም ደግሞ ትልልቅ ሆቴሎች ካልሆነ ደግሞ ቤተክርስቲያኖች ካሉ ወይ መስጊዶች ካሉ የእምነት ተቋማቶች በዙሪያው መኖራቸውን እናያለን። እነዛ ከሌሉ ደግሞ መንገድ እናያለን። ዋና ዋና መንገዶች በምን አይነት መንገድ ላይ መሀል ላይ ነው ያለው የሚለውን በተለያዩ አቅጣጫዎች በደቡብ በምስራቅና በምዕራብ ያሉትን ነገሮች በደንብ እናስተውላለን። ከዛ በኋላ አንጡ እንላቸዋለን። ሙሉ የፍሎር ፕላን ይኖራል። አጠቃላይ የዛ የድርጅቱ ፍሎር ፕላን የዛ ሳይቱን እንዲሰጡን እንዲያቀርቡልን እናደርጋለን። ያቀርቡልናል። ከዛ በኋላ ቀጥታ በየትኛው መንገድ ላይ የትኞቹ ብሎኮች ፊት ለፊት ያሉ የሚለው እዛ ጋር የብሎክ ቁጥሮቹ የተጻፉበት ላይ እናያለን ማለት ነው። ልክ ያንን በምናይ ሰዓት ፊት ለፊት ላይ የሚኖሩትን ወይም ደግሞ ከመንገድ ዳር ያሉትን ወይ ከግሪን ኤሪያ አጠገብ ያሉትን ቪው ያላቸው ከዛ በኋላ መንገድ የሆነ ወይም ደግሞ በመሃላቸው ጋፕ በብሎኮቹ ያሉትን በግልጽ ያሳየናል። የአጠቃላይ ፍሎር ፕላናቸው ማለት ነው። ከዛ ውስጥ ደግሞ እኛ የምንፈልገውን ብሎክ እንመርጣለን። ፊቱ ወዴት ነው የዞረው የሚለውን እናያለን። በምስራቅ ነው ወይ፣ በፀሐይ መውጫ ነው ወይ፣ በደቡብ ነው ወይ የሚለውን እንደ ፍላጎታችን እናይና ያንን ብሎክ መጀመሪያ እንመርጣለን። ከብሎኩ ቀጥሎ ቀጥታ የምንሄደው ወደ ፍሎር ነው። ፍሎሩን ያንን እኛ የምንፈልገው ፍሎር ያለበትን 5ኛ ነው ወይ 6ኛ ነው ወይ የትኛውን ቦታ ላይ ይሆን ቀጥታ ወደ ፍሎሩ እንገባለን ማለት ነው። ከዛ አሁን ለምሳሌ ከፍሎሩ በኋላ ነው የቤት ቁጥሯን ቀጥታ የምናገኛት። ስፔሲፊካሊ ያለችውን የቤት ቁጥር የተጻፈችባትን ፓርት እናያለን። የቤቱ ፕላን የሚያሳየው በግልጽ ያመጡልናል ማለት ነው። እዛ ጋር የተዘጋጀውን ሲያቀርቡልን በቀላሉ ማየት እንችላለን። ለምሳሌ እኛውን ወደ ሲኤምሲ ስኩል ኦፍ ቱሞሮ አጠገብ ላይ የምንገነባውን እንደ ምሳሌ እንውሰድ። ለምሳሌ እሱ ጋራ 5 ብሎኮች ነው እንደምታዩት፣ 5 ብሎኮች ብቻ ናቸው ያሉት። እዚህ ጋር አሁን ማንም ሰው አያውቅምና ወደዛ ሄደ እንበል። የ11 ቤት በቂ ብርሃንና ቪው ያላትን ፈለገ። ስለዚህ ሙሉ ፍሎር ፕላኑ ቀረበለት። እንደምታዩት 5 ብሎኮች ናቸው ያሉት። እነዚህን 5 ብሎኮች መካከል የፈለገውን መረጠ። ለምሳሌ አሁን እሱ ወደ ስኩል ኦፍ ቱሞሮ ነው ወይስ ወደ ዋናው ወደ ባቡር መንገዱ የሚያየውን ነው የምፈልገው ወይስ በተቃራኒው በኩል በግራ በኩል ያለውን ነው በቀኝ በኩል የሚለውን ያያል ማለት ነው። ስለዚህ አሁን ለምሳሌ ይሄ ሰውዬ ወደ ስኩል ኦፍ ቱሞሮ አጠገብ ያለውን መረጠ እንበል። ከዚህ ውስጥ ይህን ለመምረጥ ምንም ሳይገደው በቀላሉ መረጠ። ከዛ በኋላ የኔ ክፍል የቱ ጋር ነው የሚለውን እዛ ጋር ያያል ማለት ነው። ወደ ፍሎሩ እንሄዳለን ማለት ነው። ልክ እንደዚህ እያደረግን እንቀጥላለን። አሁን ይሄ አሳሳች እንደማይሆን ባጭሩ እቺ ጠባብና ትንሽ ሳይት ስለሆነች ለማየት ችለናል ማለት ነው። እዚህ ጋር ይሄን ያክል ግንዛቤ ከወሰድን ደግሞ አሁን ቀጥታ ወደ ትልቁ ሳይታችን ወደ ሲኤምሲ ሚካኤል ጋር ወዳለው እንንጣ። ይሄ ማለት ይሄን ቻላችሁ ማለት ሌላ ቦታ ላይ የፈለገውን ያክል አይነት ሪል ስቴት ብትሄዱ ፍሎር ለመምረጥ አትቸገሩም ማለት ነው። ስለዚህ እቺን እናያለን፣ የዚህን ፍሎር አመራረጥ እናያለን ማለት ነው። አንደኛ ሙሉን አሁን ፍሎር ፕላኑን ለምሳሌ አስቀመጥ። ይሄን ይመስላል። አሁን የሲኤምሲ ሚካኤሉ ሳይት ላይ በጣም ብዙ ብሎኮች ነው እንደምታዩት ያሉት። ነገር ግን ስታያቸው ውስብስብና ብዙ ይመስላሉ። መውጫ መግቢያው የማይታወቅ ይመስላል። ግን እያንዳንዱ እጅግ ዘመናዊ በሆነ መንገድ እያንዳንዱ ፓርኪንግ አለው፣ የራሱ መውጫ መግቢያ አለው። ክፍሏ አቀማመጧ የቱ ጋር ነች የሚለውን አሁን አይደለም እዚህ ደረጃ ደርሶ ምንም እንኳን ቁፋሮ ባይጀምር የቱ ጋር እንደሆነ የእናንተ ቤት በቀላሉ ማወቅ የምትችሉበት አግባብ ነው ማለት ነው። ይህንን እንደምታዩት ይሄ ውስብስብና ብዙ የመሰላችሁን አጠቃላይ ፕላኑ ነው ማለት ነው። ስለዚህ ይሄኛው የሲኤምሲ ሚካኤል መንገድ ነው ማለት ነው። ይሄኛው ደግሞ ከወሰን ወደ ላምበረት መናኸሪያ የሚወስደው መንገድ ነው ማለት ነው። ይሄ ደግሞ በጀርባ በኩል ያለው ትምህርት ቤቶችና ወንዝ ዳር ፕሮጀክት የሚሰራበት ነው ማለት ነው። ስለዚህ ይሄንን በደንብ አየም ማለት ነው። ከዚህ ሳይት ውስጥ አሁን ፊት ለፊት የሚያይ ቤት ፈለግን። እዚህ ላይ
ፊት ለፊት የምታየውን ኤምኤ 32 ነው እንበል። እዚህ ጋር ለምሳሌ እሱን ወሰድን። ከሱ ከ1 እስከ 4 ቤት ከ1 እስከ 4 ቤት ያሉትን ፊት ለፊት ላይ በግልጽ ይታየናል ማለት ነው። ፊቱ ወደፊት ነው የዞረው የሚለውን ወደ ኋላ ነው ወደፊት ነው የዞረው የሚለውን በቀላሉ ማግኘት ቻለን ማለት ነው። ፊት ለፊት አሁን ያሉትን ብታያቸው ሁሉም ወደዚያ ያሉ ማለት ነው። ወደዛ የሚያዩት እንደሚፈልግ ወደዛ በቀላሉ ማየት ይችላል ማለት ነው። ስለዚህ ከዚህ ውስጥ የፈለጋችሁትን ያክል ውስብስብ ብታዩ በቀላሉ የእናንተን ቤት ለመምረጥ አትቸገሩም። አሁን ፕላኑ አላችሁ። ከፕላኑ ደግሞ የቦታ የመንገድ አቀማመጥ አያችሁ። ከመንገድ አቀማመጥ ቀጥሎ የብሎኮችን አያችሁ። ከብሎኮቹ ቀጥሎ ደግሞ ፍሎራችሁን መረጣችሁ። ከፍሎራችሁ ቀጥሎ የትኛዋ ቤት ነች የኔ የምትለውን ያችን ከናቀማመጡ አይታችሁ በቀላሉ ቪውንም አካሄዱንም ከዛ በኋላ ምን ሊፈጠር ይችላል የሚለውን እንኳን ተገምቶላችሁ ሳይገነባላችሁ በቀላሉ መምረጥና ማየት ትችላላችሁ ማለት ነው። ስለዚህ የዛ የብሎክ ቁጥር ውላችሁ ላይ ከዛ በኋላ ወደ ውል ነው የምትሄዱት። የብሎክ ቁጥራችሁ ከብሎክ ቁጥራችሁ ቀጥሎ ደግሞ የፍሎር ቁጥራችሁ ከፍሎር ቁጥራችሁ ቀጥሎ ደግሞ የቤት ቁጥራችሁ መያዟን እንትኑ ላይ ውላችሁ ላይ መጻፉን በቀላሉ ማየት ይኖርባችኋል ማለት ነው። ያ ከሆነ ውላችሁ ላይ የተጻፈው ፍሎር ፕላኑ ላይ ያያችሁት ቁጥር ከሆነ የተጻፈው እዚህ ጋር በኋላ ላይም ስትረከቡ የምትረከቡት ያንኑ ቤት ነው፣ ያንኑ ብሎክ ነው፣ ያችኑ ክፍላችሁን ነው ማለት ነው። ስለዚህ በቀላሉ እንደዚህ አድርገን ስቶክ መያዝ የምንችልበት አግባብ አለ ማለት ነው። ያልገባችሁም ነገር ካለ እንዲሁም ደግሞ ስለ ሪል ስቴቶች ማማከር የምትፈልጉት ነገር ካለም ከስር ባለው ቁጥር በመደወል እንዲሁም ቻናላችንን ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ እንላለን። እናመሰግናለን።